ኢትዮጵያ ወደ ልማት የምታደርገው ጉዞ ቀጥሏል። ነገር ግን ይህን ታላቅ ሕልም ለማድመቅና ለውበት የሚሆን የወሳኝ ጉዳይ እጥረት ተፈጥሯል። የሀገር ውስጥ አቅም በቂ አልነበረም። በጊዜው የመንግስትም ሆነ የግል የቀለም ፋብሪካዎች እጅግ ጥቂት ነበሩ። የሀገሪቱን የግንባታና የልማት ፍላጎት የሚመጥን የሚችል አልነበረም። ጅምሩ ትልቅ ነበር። ከ2005 ዓ.ም ጀምሮ በጥሬ ዕቃዎች ንግድ የጀመረው ጀላራም ኤስዲ በ2007 ዓ.ም ወደ ቀለም ኢንዱስትሪው ለመግባት ጉዞ ጀመረ። እናም በ2009 ዓ.ም የራሱን የቀለም ፋብሪካ ለመገንባት ወሰነ። ዛሬ 10700 ካሬ ሜትር ላይ ያረፈው የቀለም ፋብሪካ የዘመናዊነት መገለጫ ነው። ከህንዱ የኤስዲ ፔንት ስሌትድ ጋር የተደረገው የቴክኖሎጂ ሽግግር በተለይም በእንጨትና በመኪና ቀለም ቴክኖሎጂ ትልቅ ለውጥ አምጥቷል። በ12 ዓመታት ውስጥ የትዕግስት የጥናትና የብልሃት ጉዞ ተጠናቀቀ። ከ4 ዓመት ንግድ በኋላ ወደ ኢንዱስትሪው መግባት ቀላል አልነበረም። ነገር ግን ለመማር ዝግጁ መሆንና ጊዜን በአግባቡ መጠቀም ወሳኝ ነበር። ጄሰል ሜታ እባላለሁ። የጀላራም ኤስዲ ማኒፋክቸሪንግ ፒኤልሲ ስራ አስኪያጅ እና ሲኢኦ ነኝ የድርጅቱ። የዛሬ 15 ዓመት በፊት ያው በአባቴ በኩል በትሬዲንግ ስራ ላይ ነበረን። በዛ ሰዓት ላይ ከኬንያ ባስኮ ቀለም የሚባል አለ ኬንያ ውስጥ እና የእነሱን ቀለም ኢምፖርት አድርገን ኢትዮጵያ ውስጥ እንሸጥ ነበረ። ከዛ በኋላ 2 ዓመት ትሬዲንግ ስራ ላይ ተቋቋመንና ከዛ በኋላ ስናጠና የኢትዮጵያ ገበያም ያደገ ነበረ፣ ግንባታውም ያደገ ነበርና እስኪ የራሳችን ፋብሪካ ብንጀምር ብለን አባይ ቀለምን ጀመርን በዛ ሰዓት ላይ። ለምን ያው አንዳንዴ ኢምፖርት ማድረጉ በቀለም ስራ ላይ ቀላል አይደለም። ኢምፖርት ማድረግ ቢኮዝ ከስተመሩ የሚፈልገውን ከለር ማዳረስ አይቻልም በዛ ሰዓት ላይ። እዚህ በማምረቱ እንደሚፈልገው ከስተመሩ ዲማንድ እንድናቀርብላቸው እንዲቀልን ብለን ነው ወደ ምርቱ ላይ የገባ ነው ወደዚህ። አሁን መጀመሪያ ያው ስንጀምር ፋብሪካው ፕሮግራም ስናደርግ በትንሹ እዚህ በጎፋ ባለን ቢሮ ነበር የጀመርነው። በ3 ትናንሽ ማኑዋል ማሽኖች ነበር የጀመርነው። ከዛ በኋላ በሂደት ያው ስራው እንደሰፋልን እንደመጣ ያው ለመንግስት መሬት ጠየቀን። ያው ግን በዛን ጊዜ በቀላሉ መሬት ማግኘት አልቻልንም። ግን ከግለሰብ እንደገና መሬቱን ወስደን ነው ወደ ፋብሪካ ላይ ማምረት ላይ የገባ ነው። ፋብሪካችን አሁን ያለው ታጠቅ አሸዋ ሜዳ አካባቢ ነው። ይሄ ፋብሪካ ኦልሞስት የዛሬ 15 ዓመት እንዳልኳችሁ 15 ዓመት በፊት ነው የጀመርነው። ባዶ መሬት ነበረ። ከስክራች ነው የጀመርነው። ሁሉም አዳዲስ ማሽን ከተለያዩ ሀገር ከዱባይ፣ ከዩሮፕ እና ከቻይና አስመጥተን ነው እና የተለያዩ ኮንሰልታንቶችን ይዘን ፎርሙሌሽኖቻችን ሴት አድርገን ገበያው እንደሚፈልገው ምርቶቻችን ሴት አድርገን ነው ገበያ ላይ የገባ ነው። አሁን ከጀመርነው ላይ ያው በኖርማል በውሃ ቀለም፣ በብረት ቀለም እና በኳርቲዝ ቀለም ነበር የጀመርነው። የዛሬ 15 ዓመት ያው ኢንዱስትሪውም ገና አዲስ ነበረ፣ በጣም ተቀባይነት ነበረው እና ከጊዜው ጋር አምርተናል በዛን ጊዜ እነዚህ ምርት። ፋብሪካውም ሲጀመር ያው 4 ሰራተኛ ነበረን ስንጀምር በትንሹ እዚህ በጎፋ ስንጀምር። ከዛ በኋላ አሁን አድጎ በዚህ 15 ዓመት እስከ 125 ሰራተኛ አለን በዚህ ሰዓት ላይ።
በማኔጅመንት ሌቭል ላይ ወደ 30 ሰራተኛ አለን። በፋብሪካው ደረጃ ላይ ደግሞ ወደ 90 ሰራተኞች አሉ ነው። ብዙ ጊዜ አሁን ያው ቀለም ፋብሪካ ላይ ኢኒሻሊ በጀመርነው ምርቶቻችን ሎካሊ ብዙ ጥሬ እቃዎችን እናገኝ ነበረ። ከካልሽየም ካርቦኔት፣ ኮፖሊመሮች፣ አልኪድን፣ ፓኬጂንግ ማቴሪያሎችን ሁሉ ሎካሊ ነበረ ሶርስ የምናደርገው። ያው ቻሌንጁ የነበረው በዛ ሰዓትም ያው ከውጭ ሀገር የምናመጣው ኢምፖርት የምናደርጋቸው ጥሬ እቃዎች ላይ ትንሽ አሁንም ቻሌንጅ አለ። ድሮም ነበረን ቻሌንጅ፣ ግን ያው እሱን ሁሉ ቀርፈንም አሁንም ፋብሪካችን አንድ ቀን ተዘግቶም አያውቅም እስከዛሬ ድረስ። እቅዳችን ያው በዛ ሰዓት ልም እንዳልኳችሁ ያው በሶስት አይነት ምርት ነበር የጀመርነው። ዛሬ ፋብሪካችን ኦልሞስት እስከ 120 አይነት ምርት ያመረተ ነው። ከዲኮሬቲቭ ቀለም፣ ከኢንዱስትሪያል ቀለሞች፣ ከእንጨት ቀለሞች፣ ከዋተር ፕሩፊንግ እና በድራይ ሚክስ ፓውደሮችንም እና አሁን በተጨማሪ ደግሞ በአድሚክስቸሮች እና በዋተር ፕሩፊንግ ኬሚካሎችንም አሁን እንጀምራለን ብለን እቅድ ይዘናል። እና ያው አገሪቷን በኮንስትራክሽንም በየቀኑ ያደገች ስለሆነ ሞር አዳዲስ ምርቶችን በቴክኖሎጂም አምጥተን ለማሳደግ ይሞክርን ነው። የወደፊት ዓላማችን ያው ኦልሞስት ድርጅቱ ስንጀምር እስከ 4 አይነት ወይም 3 አይነት ምርቶች ነበሩን። በዚህ ሰዓት ላይ ኦልሞስት 120 አይነት ምርቶች ነው ያሉን በአባይ ቀለም ስር እና በተለያዩ ካቴጎሪዎችን ምርቶቻችን ያስፋፋን ነው። ከዴኮሬቲቭ ቀለም፣ በኢንዱስትሪያል ቀለሞቻችን፣ በመኪና ቀለም፣ በእንጨት ቀለም፣ በኮንስትራክሽን ኬሚካል እና በዋተር ፕሩፊንግ ኬሚካሎችንም ድርጅቱን ያሳደገን ነው። አሁንም ራሱ በዚህ 2-3 ዓመት እቅዳችን ኦልሞስት እስከ 15 አይነት ምርት እናሳድጋለን። በፓውደር ቤዝድ ምርቶቻችን ልንጨምር ነው። ለሀገሪቱ አሁን ቤኔፊት የሰጠን ነው ከሁሉም በላይ ያው ለሀገሩ ሰዎች ስራ እድል የሰጠን ነው። ኦልሞስት ከ4 እስከ አሁን እስከ 125 ደርሰናል እንዳልኳችሁ። በተጨማሪ በፎሬን ከረንሲውም ድሮ ከውጭ ሀገር ኢምፖርት የሚደረገውን ቀለሞችን አሁን በሀገር ውስጥ ልክ እንደ ኢፖክሲ አይነት ቀለሞች፣ የመኪና ቀለሞች፣ የእንጨት ቀለሞች እና ኢቨን ዋተር ፕሩፊንግ ኬሚካሎች አሁንም ከውጭ ሀገር ቢመጣም ሀገር ውስጥ አሁን በማምረታችን በጣም ኮምፒቲቲቭ እና በጥሩ ኳሊቲ አሁን ያመረተን ነውና ይሄ ለአገሪቱም ብዙ ፎሬን ከረንሲውን ያተርፍልናል። በዚህ ሰዓት ላይ ያው አባይ ቀለም በዚህ ሰዓት ላይ የሚለየው በከለር አማራጭ በተለያዩ የአባይ ቻርት እስከ 2000 አይነት ከለሮች አሉን። በኢንተርናሽናል ስታንዳርድ ቻርቶችን በራልም በኤንሲኤስ ከለር ቻርቶችንም ከስተማይዝድ የሆነ ከለሮችን ማምረት እንችላለን። በአቅርቦት ራሱ አሁን ፋብሪካችንም በደንብ አስፋፍተነዋል። በአቅርቦት ራሱ በምትፈልጉበት ያህል ኳንቲቲ ማቅረብ እንችላለን። ምርቶቻችን የሚለየው ደግሞ አሁን ሄልት ጋርድ የሚባል አይነት ምርት አለን። በጃፓኒዝ ቴክኖሎጂ የተመረተ ፕሮዳክት ነው። which is አንቲባክቴሪያል እና አንቲቫይራል የሆነ ቀለማችን ነው። ኢዚ ክሊን የሚባል ምርት አለን። በማንኛውም ኢንተሪየር ሰርፌሶች ላይ ማንኛውም በእርሳስ ወይም በክሬዮን በምንም ቢጻፍበት ራሱ በቀላሉ የሚጸዳ የሆነ ቀለም አለን። ዘን በጣም የሚታወቁ ምርቶቻችን ደግሞ ልክ እንደ ዌዘር ጋርድ አይነት ምርት አለን። ዌዘር ጋርድ
በቃ ብሪዘብል የሆነ ቀለም ነው። ማንኛውም አይነት ሰርፌሱ ላይ ክራክ እንዳይኖረው እና ውሃ ራሱ በኤክስተርናል ሰርፌስ ላይ ወደ ውስጥ እንዳይገባ ያደርገዋል። በተጨማሪ ኢፖክሲም ቀለሞች አሉን። የተለያዩ አይነት ኢፖክሲ ቀለሞች እናመርታለን። ለብረት፣ ለፍሎሪንጎች ኬሚካል ሬዚስታንት የሆነ ኢፖክሲዎችንም እናመርታለን። መኪና ቀለሞችን እናመርታለን እና እንጨት ላይ ደግሞ ስፔሲፊክሊ ሜላማይን የሆነ ቀለሞች አሉን። እድሜ ያለው ዲዩራብል የሆነ ዋተር ፕሩፍ ለእንጨትም ቀለሞች አሉን። እነዚህ አይነት ምርቶችን ይለየናል ከተለያየ ፋብሪካ ላይ። አመሰግናለሁ። ተደጋግሞ የተነሳውን በተለይ የድርጅቱ ሰራተኞችና ከባለቤቱ ጀምሮ ያለውን ከስተመር ሰርቪስ ላይ ሰው ትሪት በማድረግ ሌቨል ሌላ የትም ቦታ ያላየሁት ነው። ቱ ቢ ኦነስት እውነት ለመናገር የትኛውም እንደዚህ አይነት ካምፓኒ ኢኩቫለንት የሆነ ካምፓኒ ሲኦ ድረስ ሄዶ ዌልካም ተብሎ ያለውን ችግር ኤኒ ታይም ስልክ ሲደውል ራሱ ሪስፖንድ በማድረግ ሌቨል ይሄ በደንብ አድማየር መደረግ ያለበት ነገር ስለሆነ እዚህ ባለነው ስም አንዴ ግለሰቦች ወይም ማንኛውም ኮንትራክተሮች፣ አርኪቴክቶች፣ በመንግስት አካላቶች ደግሞ የተለያዩ ፕሮጀክቶች አሁን በኮሪደር ፕሮጀክቶች ላይ በጅማም፣ በባህር ዳርም፣ በጎንደርም በተለያዩ አሁን ጅግጅጋ ላይም ብዙ በኮሪደር ፕሮጀክቶቹ ላይም ብዙ ከስተመሮች አሉን። በዛም ኢቨን ሆስፒታሎች፣ ትምህርት ቤቶች ልክ እንደዚህ አይነት ፕሮጀክት ላይ መጠቀም ይችላሉ። ማንኛውም ግለሰብም ማንኛውም አርኪቴክቶች፣ ኮንትራክተሮች፣ ኢንቴሪየር ዲዛይነሮችም በመንግስት አካላት ድርጅቶች፣ በኮሪደር ልማትም ዴቨሎፕመንት ላይ ያሉት ድርጅቶች፣ ሆስፒታሎች፣ ትምህርት ቤቶችን ላይ መጠቀም ይችላሉ የእኛን ምርቶቻችን። በፈርኒቸር ፋብሪካዎች፣ በመኪና ጋራዦች እና በዋተር ፕሩፊንግ ስራ ላይ የተቋቋሙ ድርጅቶችም የእኛን ምርት መጠቀም ይችላሉ። ከስተመሮቻችን በግንኙነት በየጊዜው ስልጠና ይኖረናል። በየወሩ በየሁለት ወሩ በተለያየ ሴክተሮች ላይ ስላለን በዴኮሬቲቭ ቀለም ስልጠና እንሰጣለን፣ በእንጨት ቀለም ስልጠና እንሰጣለን፣ በመኪናም ቀለም እንሰጣለን እና በተጨማሪ ደግሞ ከአርኪቴክቶች ማህበሮች ጋርም መቼም ስብሰባ ሲኖራቸው ፕሬዘንቴሽኖቹን እንሰጣለን። እዛም ኮርሶቹን እናስተምራለን ለአርኪቴክቶቹንም።